በዛሬው ቪዲዮ እንደዚህ ማንኛውም የቡክ ከቨር ፔጅ ዲዛይን ፒክሴል ላብ አፕሊኬሽን በመጠቀም እንዴት በቀላሉ መስራት እንደምንችል አሳያችኋለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እንዲሁም የደወል ምልክቱን ለምለውን በመጫን ቤተሰብ መሆን ትችላላችሁ። ቪዲዮውን ደግሞ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ። ያው እንደተለመደ እዚህ ጋር ፕላስ ምልክት ነክተን ማንኛውም መስራት የፈለግነውን ኢሜጅ እናስገባለን ከጋላሪ። እዚህ ጋር እንደሚታዩት እኔ መጠቀም የፈለኩት ኢሜጅ ምንም አይነት ባክግራውንድ ኢሜጅ የለውም። ባክግራውንድ ኢሜጅ አውቶማቲካሊ ሪሙቭ ለማድረግ እዚህ ጋር ፎቶ ሪሙቭ የሚለውን አፕሊኬሽን ከፕሌይ ስቶር ዳውንሎድ አድርጋችሁ አውቶማቲካሊ ባክግራውንድ ኢሜጁን ሪሙቭ ማድረግ ትችላላችሁ። ያው አፕሊኬሽኑ አስፈላጊ ከሆነ ቴሌግራም ቻናል ላይ አስቀምጥላችኋለሁ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ማግኘት ትችላላችሁ። እንደን እዚህ ጋር ራይት ብለን እንወጣለን። እዚህ ጋር ትንሽ ሳይዙን እንቀንሳለን ማለት ነው። በተጨማሪ ላዩ ላይ ከቨር ማድረግ የፈለግነውን ኢሜጅ እንደ ቅድሙ የፕላስ ምልክት ነክተን ከጋላሪ ካስቀመጥንበት ቦታ ማስገባት እንችላለን። አሁንም እዚህ ጋር እንደሚታዩት እየተጠቀምኩ ያለሁት ኢሜጅ ምንም አይነት ባክግራውንድ የለውም። አሁን እዚህ ጋር ባሳየሁት አፕሊኬሽን ባክግራውንዱን ሪሙቭ ማድረግ ትችላላችሁ። እንደ ቅድሙ ራይት ብለን እንወጣለን። ከዛ በኋላ ይሄንንም ሳይዙን እንቀንሳለን። ከዛ በኋላ ምንድነው የምናደርገው? ጀስት ኦፓሲቲ በደንብ እንቀንሳለን። እዚህ ጋር እንደምታዩት ኦፓሲቲ በደንብ ቀንሻለሁኝ ማለት ነው። ጀስት እስከ 25 ማድረግ እችላለሁ። እንደን ራይት ብዬ ወጣሁኝ። ከዛ በኋላ ይሄ ኢሜጅ አሁን እላው ላይ ለመለጠፍ ብዙም ስለማይታይ ለጊዜ ከለር ይቀይራለሁኝ ማለት ነው። ከለሩን ኢናብል አደረኩኝ። አሁን በደንብ ይታያል። ከዛ በኋላ ራይት ብዬ መውጣት እችላለሁ። በመቀጠል ደግሞ ይሄን ከቨር ፔጅ ላው ላይ ለመለጠፍ ፐርስፔክቲቭ ወደሚለው በተን ገብቼ ፐርስፔክቲቭ በተን ተጠቅሜ ላው ላይ በቀላሉ መለጠፍ እችላለሁ ማለት ነው። እዚህ ጋር እንደምታዩት ፐርስፔክቲቭ ይላል። ከዛ በኋላ እዚህ ጋር እንደዚህ ይሄን አራት ማዕዘን እየያዛችሁ ላው ላይ በአግባቡ ማስቀመጥ ይጠበቅባችኋል። እንደዚህ አራቱንም ሳይዝ በአግባቡ እኩል መስራት በፈለግነው ኢሜጅ ላይ ካስገባነው በኋላ ራይት ብለን እንወጣለን። ራይት ብለን ከወጣነው በኋላ አሁንም ተመልሰን ፐርስፔክቲቭ ወደሚለው በተን እንገባለን። ከዛ በኋላ ይሄኛውን ምልክት ኢናብል እናደርጋለን ማለት ነው። ኢናብል ካደረግን በኋላ ይሄኛውን ቀይ ከለር አለበትን ሜቢ እኔ የሚሰራውን እያያችሁ የሚሰሩ ከሆነ ሙሉ በሙሉ እስከ መጨረሻ ጠርዝ ድረስ ስትሬች እናደርጋለን ማለት ነው። ጋይዝ እኔ እየሰራው ያለሁትን እያያችሁ የሚሰሩ ከሆነ እንደዚህ በአግባቡ ካስተካከላችሁ በኋላ ራይት ብላችሁ ትወጣላችሁ። አሁን ሁሉንም ነገር ጨርሰናል። ሁለት ነገር ብቻ ነው የሚቀረው። መጀመሪያ ከለሩን እናጠፋለን። ከዛ በኋላ ኦፓሲቲ ወደ ነበረበት እንመልሳለን ማለት ነው። እዚህ ጋር እንደምታዩት ከለሩን ኢናብል እናደርጋለን። ከዛ ራይት ብለን እንወጣለን። በመቀጠል ወደ ኦፓሲቲ እንገባለን። ከዛ ኦፓሲቲ ሙሉ እናደርጋለን ማለት ነው። ከዛ በኋላ ይሄ ነክተን እዚህ ጋር ሙሉ መርጅ ማድረግ እንችላለን። መርጅ ማለት ሁለቱንም አንድ ጋር ማያያዝ ማለት ነው። ከዛ ኦኬ እንላለን። አሁን ሁሉንም ነገር ጨርሰናል። እዚህ ጋር እንደምታዩት ፐርፌክት በሆነ መንገድ ከቨር ፔጁ ተሰርቷል ማለት ነው። ጋይዝ አይ ሆፕ ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ስለ ፒክሴል ላብ አፕሊኬሽን ምንም እውቀት ከሌላችሁ ስለ ፒክሴል ላብ አፕሊኬሽን በዚህ ቻናል ብዙ የሰራው ቪዲዮ ስላለ ኢንዲ ስክሪኑ ላይ አንዳንድ ቤዚክ የሆኑ ቪዲዮዎችን አስቀምጥላችኋለሁ። እዛ ገብታችሁ ማየት ትችላላችሁ። ሐሳብ አስተያየት ካላችሁ ደግሞ ሐሳብ እየጻፋችሁ እኔም ማበረታታት ትችላላችሁ። በቀጣይ ቪዲዮ እንገናኝ። ባይ ባይ።